ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። በተለይ በህይወታችን ለሚሆንብን ላልጠበቅነው፣ ላልተዘጋጀንበት፣ ለማናቀው ዋንኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነበትን ምክንያት ማወቅ የብዙዎቻችን ፍላጎትና ጉጉት እንደሆነ አስባለሁ። እኔ በበኩሌ በጣም ብዙ ነገሮች በህይወቴ ላይ ሲሆኑ ለሆነብኝ ነገር መፍትሄ ከምፈልገው በላይ የሆነብኝ ነገር ለምን እንደሆነብኝ ምክንያቱን ባውቅ ደስ ይለኛል። ለምንድነው እንደዚህ አይነት በህይወቴ የሆነው? ይሄ ነገር ምክንያቱ ምንድነው? መነሻው ምንድነው? የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ ከዛ ማዕበል ከሚያወጣኝ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድነው የሚለውን ነገር ማወቅ ፈልጋለሁ። እናንተም እንደኔ ማወቅ እንደምትፈልጉ ተስፋ አድርጋ ሁላችንም የምናልፍበት የህይወት መንገድ ቀጥ ያለ አልጋ ባልጋ ምቾት ብቻ እንደማይሆን የምናቀው ሀቅ እንደሆነ ሁልጊዜ እናገራለሁ። ወዳጆቼ በዚህ ቦታ የምትመለከቱት ይሄን ቃል የተናገረው ኢዮብ ነው። ኢዮብን በተደጋጋሚ ጊዜ የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33,000 ንብረቶች የነበሩት ሰው ነበረ። እጅግ ባለጠጋ፣ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድነው? አንደኛ የእግዚአብሔር መብራት በኔ ላይ ይበራ በነበረ ጊዜ፣ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ፣ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር፣ ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር አይን፣ ላንካሳም እግር፣ ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። እና በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት፣ የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስፐር ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። ለዚህኛውም ለዛኛውም፣ ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር፣ እግዚአብሔር ይጠብቅለት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ነበር የምኖረው አለ። ንጉሥ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ፣ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ እኖር የነበረው አስፈርቼ ነው፣ አዝዤ ነው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ፣ ማንም በፊቴ አይቆምም ነበር ብሎ ይናገራል። በመካከል መጽሐፉን እያነበባችሁ ስትሄዱ ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱም ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ ይሄ የኢዮብ መጽሐፍ 30ዎቹ ምዕራፎች ኢዮብ የደረሰበት ውድቀት፣ የገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነ በልዳዶስ ከነ ኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም። አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ
ጻድቅ ሰው እንደነበረ መስዋዕት እንኳን እንደማያጓድል ለልጆቹ እንኳን መስዋዕት ያቀርብ እንደነበረ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያውቀው የሕይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ ድንጋዩ የዘይት ፈሳሽ ያፈስለት የነበረ ትላንትና ንጉሥ በሰራዊቱ መሃል እንደሚኖር ይኖር የነበረ ሰው ከዛ ቀጥሎ የገጠመው ነገር ስትመለከቱ ሰውነቱን በገል እስከ ማከክ ሀብት ንብረቱን እስከ ማጣት ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት ጨለማ እስከሚወርሰው ድረስ ሲደርስ ታያላችሁ ወዳጆቼ። ከዚህ ምዕራፍ በፊት ወደ ምዕራፍ 9 ጋር ሄዳችሁ ደግሞ ስታነቡ እንደዚህ ይላል። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ይሄ ሆነብኝ ብዬ ማን ለእግዚአብሔር የመጥሪያ ካርድ ሊሰጠው ይችላል? የመጥሪያ ወረቀት ተከሳሃል ብሎ ሊለው የሚችለው ማን ነው? እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር? የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምሕረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። እባካችሁ ተውኝ እያለ ከነ በልዳዶስ ከነ ኤልፋዝ ጋር ይነጋገራል። እንደው በጣም የሚገርማችሁ ነገር ይገርመኛል። በየትኛው ግራመር፣ በየትኛው ቮካብለሪ፣ በየትኛው የቋንቋ ውበት እግዚአብሔርን እሟገት ዘንድ እችላለሁ? ድንገት እንደዚህ አይነት መዓት ሲያመጣብኝ ምንድን ያጎደልኩብህ? እንደውም ምዕራፍ 9ን ምዕራፍ 10 ስታነቡ እንደዚህ ይላል። እኔ እናንተ ያልተግባባ ነው ምኑ ጋ ነው? ምኑ ጋ ነው የተላለፍነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በእንደዚህ አይነት ሁኔታ በእንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው ብዬ እግዚአብሔርን ብጠይቀው በየትኛው ቃላት በየትኛው ቋንቋ ልከራከረው እችላለሁ? ለእግዚአብሔርስ መጥሪያ ሊሰጠው የሚችለው ማን ነው? ልክ ሰው ሲከሰስ ፍርድ ቤት መጥሪያ እንደሚሰጥ መጥሪያውን ሄዶ ለተከሳሽ እንደሚሰጥ ማን ወንድ ማን ጀግና ነው? እግዚአብሔርን በኢዮብ ጉዳይ መጥሪያ ሊሰጠው የሚችል ማን ነው? ስለዚህ ያለኝ አማራጭ አንድ ጉዳይ ነው እና ዳኛዬን ምሕረት መለመን ብቻ። በቃላት ልቀር ጻድቅ እንኳን ብሆን ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በኔ ላይ ባይኖር፣ ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻድቅ እንኳን ብሆን አንተ ስህተት ነህ ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል፣ አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል፣ እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ። ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም ሊያግዘኝ፣ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። በዚህ መካከል እግዚአብሔር አምላክ በ2017 እናንተን ለመርዳት በሐዋሳ ከተማ ይቆማል። አንተ በደባርክና አሜን በል። ይህ የአማኞች ድምፅ ነው። ጻድቅ እንኳን ብሆን ልመልስለት አልችልም አውቃለሁ። ቃላት መርጬ ልከራከረው አልችልም አውቃለሁ። ተከሳል ብሎ ሊጠራው የሚችል እንደሌለ አውቃለሁ። የሆነብኝ ነገር ለምን እንደሆነብኝ ምክንያቱም ባላውቅም አንድ ነገር ግን አውቃለሁ። አዳኜ ሕያው እንደሆነ አውቃለሁ። አምላኬ ሕያው እንደሆነ አውቃለሁ። እንደውም ሲናገር እንደዚህ ነው የሚለው፣ አዳኜ ሕያው እንደሆነ ለሚለው
ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኜ ሕያው ነው፣ ዛሬም በዙፋኑ ላይ አለ። እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። ባክበርም ልቀቅና አሜን በል። አዳኜ ሕያው እንደሆነ ዛሬም በዙፋኑ ላይ እንዳለ፣ ዛሬም በግርማው እንዳለ፣ ዛሬም ኤልሻዳይ እንደሆነ፣ ዛሬም ጸሎትን ሰምቶ እንደሚሰማ አውቃለሁ እና እኔን ለመርዳት ደግሞ በምድር ላይ እንደሚቆም፣ በእኔና በክርክሬ መካከል እንደሚገባ አውቃለሁ። ሄሎ እዚህ ቤት ያላችሁ ሰዎች የሆነባችሁ ነገር ለምን እንደሆነባችሁ ምክንያቱም ባታውቁም አንድ ነገር ግን እርግጠኛ ነን። አዳኛችሁ አምላካችሁ የተከተላችሁት ጌታ እሱ ዛሬም ሕያው እንደሆነ። የሞተባችሁ ነገር ሊኖር ይችላል፣ ያጣችሁት ነገር ሊኖር ይችላል፣ የተበላሸ ነገር ሊኖር ይችላል። አምላካችሁ ግን በዙፋኑ ላይ አለ። ሰይጣን ይናደድ ዛሬ፣ ይበሳጭ ዛሬ። እኔን ለመርዳት በምድር ላይ ይቆማል የሚል ሰው አሜን ይበል። እርዳታን ከስጋ ለባሽ ወይም ከባለስልጣን እንዳትጠብቁ። አምላካችሁ እናንተን ሊረዳ በምድር ላይ ይቆማል። በከተማይቱ አደባባይ ላይ ይቆማል። በስራ ቦታችሁ ይቆማል። በቤታችሁ ይቆማል። እናንተን ሊረዳ አምላካችሁ በክብር በግርማ በመንገዳችሁ ላይ ይቆማል። መልእክት አለኝ የሚል ሰው ካለ አሜን ይበለኝ። የኔ ሁኔታ አምላኬን አያብራራውም። አሁን የገባውበት ሁኔታ አምላኬን ዲፋይን አያደርገውም። አሁን ያለውበት ሲቹዌሽን የኔን አምላክ ዲፋይን አያደርገውም። ሞቶ አይደለም፣ ወርዶ አይደለም፣ ጠፍቶ አይደለም። የሆነብኝ ነገር ሲሆንብኝ አምላኬ ጠፍቶ አይደለም፣ ሕያው ነው፣ ኤልሻዳይ ነው፣ አዳይ ነው፣ ንጉሥ ነው። እኔን ሊረዳ በምድር ላይ ይቆማል። አንተ በደንብ አድርግና አሜን በል። ልጆቼ የሞቱት ሞቶ አይደለም። ሀብቴ የጠፋው አምላኬ ጠፍቶ አይደለም። አምላኬ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በእርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ስለማመልከው አምላክ ግን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኜ ሕያው እንደሆነ አውቃለሁ። ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ቃላት መርጬ ከራከረው ዘንድ አልችልም። አምላኬን እግዚአብሔር መጥሪያ ሊሰጠው የሚችል ማን ነው? ምሕረት ከመለመን ውጭ ሌላ ምንም ጠይቀው ነገር የለኝም ብሎ ኢዮብ እየተናገረ ስለ ሕይወቱ አሁን ዛሬ ስላለበት ነገር ሲናገር በጣም የሚገርም ንግግር ይናገራል። አሁን ባነበብኩላችሁ በኢዮብ መጽሐፍ ምዕራፍ 19 ላይ የሚናገረው ምን መሰላችሁ? ወደ እኔ ተመልከቱ። መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው። ወዳጆቼን ጓደኞቼና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም። ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ፣ የገባበትን ጨለማ፣ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬ ነቀለው ተስፋዬ። ሰዎችን፣ ወዳጆቼ፣ ጓደኞቼ ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁልምጫ ቃል ስጠራቸው አቤት አይሉም። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴ ዘጋው መንገዴን። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። እሱ ብቻ ነው የሚለው። ክብሬን ገፈፈው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር የሚል ሰውዬ ዛሬ ግን ክብሬን ገፈፈው ክብሬ። እሱ ብቻ ነው የሚለው። ሀብቴን አጠፋው፣ ከዛ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ።
መስዋዕት አቀርባለሁ። እግዚአብሔር እንደሚፈራ መጽሐፍ ይመሰክርለታል። መጽሐፉ እኮ ነው ስለ ኢዮብ የሚመሰክረው። እንደዚህ ይላል፣ ኢዮብ ጻድቅ ሰው ነበር። የተመሰከረለት ምስክርነትና ስሙና ሕይወቱ ኦፖዚት ሆኗል። እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ። ከዛ ሲናገር እንደ ብርቱ ጠላት ቆጠረኝ። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። ይገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ያላችሁ ስም፣ መንፈሳዊ ማንነት፣ እናንተነታችሁና የምታልፉበት መንገድ እርስ በርሱ ኮንትራዲክት አያደርግም ወይ? እንዴት ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሀብቱ ይጠፋል። ለዛውም እንደዚህ ነው የሚለው፣ ተስፋዬ ነቀለው። ተስፋዬ ዛፍ ከስሩ እንደሚነቀል የዓይኔን ማረፊያ ነቀለው። ልጆቼን ገደላቸው፣ ተስፋዬ ነቀለው። ሀብቴን አጠፋው፣ እንደ ብርቱ ጠላት ቆጠረኝ። ሰውነቴን አፈራረሰ፣ መንገዴን ዘጋው መንገዴን፣ ክብሬን ገፈፈው። ትላንትና ከአፌ ቃል በኋላ ማንም አንዳች አይጨምርም እንዳላለ ዛሬ ግን የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉም። አቤት ሕፃናት ይሳለቁብኛል። ለዛውም እንደዚህ ነው የሚለው ቀጥሎ ሲናገር፣ ሚስቴ የአፌን ስንፋስ ሽታዬ ተጸየፈች። የመጨረሻ ውድቀት ውስጥ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር። እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበር። እኔ ለውራይ ላንካሳ ምግረ ድሃም እናትና አባት ነበርኩኝ እንዳላለ ዛሬ ሰዎች የጠረኑን የአፉን ሽታ ሲጸየፉ ድረስ ተስፋው ሲነቀል፣ ሀብቱ ሲገፈፍ፣ ክብሩ ሲገፈፍ፣ ሀብቱ ሲጠፋ፣ እግዚአብሔር እንደ ብርቱ ጠላት ሲቆጥረው እንደዚህ አለ፣ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝ። በምን ቃላት ልከላከለው እችላለሁ? የትኛው ቮካብለሪ? እኔ መንገዴ ስለተዘጋ፣ ክብሬ ስለተገፈፈ፣ ሀብቴ ስለጠፋ፣ ተስፋዬ ስለተነቀለ፣ ሰውነቴን ስላፈራረሰውና እንደ ብርቱ ጠላት ስለቆጠረኝ ነው እያመለከ እየፈራ እየተከተለ እንዴት እንዲህ ታደርገዋለህ ብሎ ለሱ መጥሪያ ሊሰጠው የሚችል ወንድ ጀግና ማን? ያለኝ አማራጭ አንድ ነገር ብቻ፣ ዳኛዬን ምህረት መለመን። ዳኛዬ ግን አለ መንገዴን ቢዘጋ፣ ክብሬን ቢገፈፍ፣ ሀብቴን ቢጠፋ፣ ተስፋዬን ቢነቀል፣ ሰውነቴን ቢፈራርስ፣ ሰዎች የአፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ያኔ ከክብሬ ጋር እያለሁ እኔው የነበረው ነው ዛሬም የምለው። ወዳጆቼ ኢዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ስለ እግዚአብሔር ያላችሁ መረዳት ሳታስነኩ፣ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማቸዋል። እንደዚህ አይነት ብርቱ ነገር ነው የገጠመኝ። ከባድ ነገር ነው የገጠመኝ። ሰዎችን፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያርቋቸዋል። ይሄ ሰው በሰው መካከል መኖር የለመደ ሰው ነው። በሰው ይከበብ የነበረ ሰው ነው። ይሄ ሰው የአፉ ቃል ሕግ የነበረ ሰው ነው። ዛሬ ግን የቤቱ ሰራተኞች በቁልምጫ ቃል ሲጠራቸው አቤት አይሉትም። በጣም የሚገርም ሰው ነው ይሄ ሰው። ከባድ ሁኔታ ውስጥ እያለፈ ያለ ሰው። ወዳጆቼ እናንተ ስማችሁ፣ ሕይወታችሁ፣ መዝሙራችሁ እና የምታልፉበት መንገድ ኮንትራዲክት ያደረገባችሁ የተጋጨባችሁ ሰዎች፣ መንገዳችሁ የተዘጋባችሁ ሰዎች፣ ሀብታችሁ የጠፋባችሁ፣ ተስፋችሁ የተነቀለባችሁ ሰዎች ስሙኝ። የምታልፉበት ሁኔታ ከባድ የሆነባችሁ ሰዎች ዛሬ እግዚአብሔር የመጽናናት መልእክት ለእናንተ። ምክንያቱም ፍለጋ በጣም እየዞራችሁ ያላችሁ ወዳጆቼ፣ እግዚአብሔር መንገድ ከዘጋባችሁ የትኛውን መንገድ ሄዳችሁ አታስከፍቱም። ለዚህ ነው የብዙ ሰዎች ቅይማት እግዚአብሔር የዘጋውን መንገድ በነቢያት ለማስከፈት ረጅም ርቀት ሲሄዱ ተኮራርፎ ጭራሽ ተጣልተው ቁጭ ብለዋል። ዘጋው አትሄድም ብሎ ከዘጋው አትወጣም። እያመለከው እየዘመ እየተከተልከው እያመለከው እያመሰገንከው የህይወትን አስኳል ዋናውን ለእግዚአብሔር ሰጥተህ ስታበቃ፣ በቤትም በህይወትም በነገር ሁሉ ላይ እግዚአብሔር ሾመ ስታበቃ፣ ለምንድን ነው በእንደዚህ አይነት ከባድ ሁኔታ ውስጥ የማልፈው ብለህ ስትቀጥሎ ባሉ ሀሳቦች ላይ እነግርሃለሁ፣ አካፍላ። ግን የሚገርም ዳኜ ሕያው እንደሆነ ይላል። ሰውነቱን እንደ ብርቱ ጠላት ቆጥረታል። ሰውነቱን አፈራርሶታል። ሰውነቱ ፈራርሶ ሀብቱ ጠፍቶ ተስፋው ተነቅሎ ክብሩ ተገፎ መንገዱ ተዘግቶ እንደዚህ ይላል። ዳኜ ሕያው እንደሆነ የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ነው። አንተ ሀሳብ ከቶ ሊከለከል እንደማይችል ነው። አሁን በእኔ ህይወት እየተፈጸመ ያለው ሀሳብ ነው። ሀሳቤ
ሐሳቤን የከለከልከው ሐሳብህን በሕይወቴ ልታደርገው ልተገብረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻይ ነህ። ይኸውላችሁ መንገዳችሁ ስለተዘጋ፣ ሀብታችሁ ስለጠፋ፣ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላት ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ። በሕይወታችሁ ታላቅ ነገር ይሆናል። ከአይምሮ በላይ የሆነ ነገር በሕይወታችሁ ይሆናል። ወዳጆቼ እንዳትሰሩም እንዳትማሩም እንዳታገቡም እንዳትወጡም እንዳትገቡም መንገድ የተዘጋባችሁ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ ክብራችሁ የተገፈፈባችሁ ዛሬ በብዙ መናቅ መጠላት በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ ለእናንተ ግን መንገድ ዝግ የሆነባችሁ የብረት በር የሆነባችሁ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ሰው ወዳጆች የሚገርም እኮ ነው። ኢዮብ የአፌ ቃል የክርክር መዝጊያ ነበረ። የሰዎችን ክርክር የፈታ የሰዎችን ቋጠሮ የፈታ የኢዮብ የራሱ የአፉ ቃል የራሱን እንቆቅልሽ መፍታት አቃተው። እኔ በጣም በክርስትና ህይወቴ የሚገርመኝ በእናንተ የጸጋ ስጦታ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሶ እናንተ ግን በተመሳሳይ ጥያቄ ውስጥ ስትኖሩ ለመናገርም ለማውራትም ለቋንቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ ወዳጆች። እግዚአብሔር ሲዘጋባችሁ ሲከለክላችሁ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባርክ ከፍቶ ብቻ አይደለም ሰጥቶም ስለሚሰራ እግዚአብሔር አውጥቶ ብቻ አይደለም አስገብቶ የወደደውን የልቡን ሐሳብ ስለሚያደርግ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም እግዚአብሔር ሲሰጣችሁ ብቻ አይደለም ሲከለክላችሁ ልክ ነው። እግዚአብሔር በፈለጋችሁ ሰዓት ፈጥኖ ሲደርስላችሁ ብቻ አይደለም ሲዘገይም ልክ ነው። ለምንድነው ነገሬ ዘገየ ያላችሁ ሰዎች እኔ አዎ አብሶሉትሊ ፐርፌክት እንዳልሆን አውቃለሁ። ግን በምችለው መጠን በድካሜም ንስሐ እየገባው ከጌታ ጋር ያለኝን ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን ምን ኃጢአት ምን የዘር ማንዘር ጦስ ጥንቡሳት ቢኖርብኝ ነው ነገሬ የተዘከለከለው መንገዴ የተዘጋው እግዚአብሔር የዘገየብኝ ምትሉ ሰዎች እዚህ ውስጥ ትኖራላችሁ። ይገርም እኮ ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እዛው ሲቀመጥ ምን የሚል ይመስላችኋል ወዳጆች? የተዘጋባችሁ በር ያልተከፈተው ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም እውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም። እናንተ እንዳላችሁ እንደምትጠጣጠፉት እንደናንተ ጩልሌና እንደናንተ አራዳ እንደናንተ ብልጠት እንደናንተ እውቀት ነገር ባይን የሚገባችሁ ያቤት እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ክፍት አደባባይ እንደዚህ አደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ ሲሰጥ ብቻ ሳይሆን ሲቀበልም እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማ። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ነው። ለዚህ ነው ኢዮብ እንደዚህ ያለ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ጻድቅ እንኳን እና ቃላት መርጬ ልከራከረው አልችልም። እማስታውሰው ስህተት ይሄ ነው ብዬ ልጠራው የምችለው ችግር የለብኝም። ግን ይሄ ነገር የሚያስረዳኝ አንድ ነገር ነው። እግዚአብሔር ጻድቅ እንደሆነ ትክክል እንደሆነ ሕያው እንደሆነ እሱ ዛሬ በዙፋኑ ላይ ከነ ኃይሉ እንዳለ እግዚአብሔር ልክ ነው። ተስፋዬን ነቅሎታል፣ ልክ ነው። ሀብቴን አጥፍቶታል፣ ክብሬን ገፎኛል፣ መንገዴን ዘግቶታል፣ ልክ ነው። ሰዎች ከኔ እንዲርቁ አድርጓል፣ ልክ ነው። እንዴት ልክ ሊሆን ይችላል? የኔ መንገድ መዘጋት እንዴት ልክ ሊሆን ይችላል? ከአቅሜ በላይ በሆነ ጉዳይ ነው እየተፈተንኩ ያለሁት፣ እንዴት ልክ ሊሆን ይችላል? የሀብቴ መጥፋት የተስፋዬ መነቀል እንዴት ልክ ሊሆን ይችላል? በደም ስሙ ወዳጆቼ፣ እንዴት ልክ ሊሆን ይችላል? በምን መመዘኛ ነው የኔ ክብር መገፈፍ ከምወዳቸው
መራቃቸው ቤተሰቦቼ መለየትና እኔ ብቸኝነት አልወድም በሰው መካከል መኖር የለመዱት ግን ሰዎች ከኔ መራቃቸው በምን መስፈርት ልክ ሊሆን ይችላል? የሰውነቴ መፈራረስ እንደ ብርቱ ጠላት እኔን ቆጠረኝ። እንዴት ልክ ሊሆን ይችላል? ምክንያቱም በ5 በ6 በ7 ሐሳቦች እግዚአብሔር ልክ እንደሆነ ላሳያችሁ። አንደኛ የምጽፉ ሰው የመንገዴ መዘጋት፣ የሀብቴ መጥፋት፣ የክብሬ መገፈፍ፣ የተስፋዬ መነቀል፣ የሰውነቴ መፈራረስ እንደ ብርቱ ጠላት በእግዚአብሔር መቆጠሬ፣ የሰዎች ከኔ መራቅ፣ ሚስቴ የአፌን እስትንፋስ ሽታዬን መጸየፏል። በምን መንገድ በምን ምክንያት ነው ትክክል ሊሆን የሚችለው የምትሉ ሰዎች አንደኛ እግዚአብሔር አምላክ ሲዘጋባችሁ ሲዘገይባችሁ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ፣ 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። ወይኔ የሚሰማኝ ሰው ካል ገና ረጅም ዘመን ትኖራላችሁ። የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረጅም ዘመን ትኖራላችሁ። ከዛ እንደዚህ ያለ ይሁን። ከዚህ ነገር በኋላ ኢዮብ 120 ዓመት በምድር ላይ ኖረ። ከዛስ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ የአንደኛዋ ሴት ስም የሚማ ይባላል። የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለህ? በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስም ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደንብ አርክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። 3 ሴቶች ልጆች ተወለዱለት። 7 ወንዶች ልጆች ተወለዱለት። እኔ ሌላም አለኝ እየነጠርኩ መነግራችሁ ሌላም አለኝ። እንደዚህ ይላል እግዚአብሔርም የኢዮብን የመጨረሻውን ህይወቱን ከመጀመሪያው ይልቅ ባረከው። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። አሜን በል። በደንብ አርክና ዛሬ ባጣኸው ነገር ምክንያት ልታዝን፣ ልትቆዝም፣ ልታጉረመርም ትችላለህ። ልክ ነህ የምትለው ያኔ የተሻለው ነገር እጅግ ሲገባ እንኳን ዘጋኸው፣ እንኳን ከለከልከኝ፣ እንኳን እምቢ አልከኝ። ለተሻለ ነገር ነው፣ ለሚበልጥ ነገር ነው፣ ለአማረ ነገር ነው። እግዚአብሔር የሚዘጋባችሁ ቢከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከ1 ዓመት ከ2 ዓመት በኋላ ያ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት ያግረመረምኩት ወይኔ ስላልገባኝ ነው፣ ስላልተረዳው ነው። እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ህይወት ከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁት ሰዎች፣ በአደባባይ መስዋዕታችሁን የምትሰዉ ሰዎች፣ ተዘግቶባችሁ የምትዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የህይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል።
የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚን ደግሷል። መልካም ድግስ ደግሷል። የድግሱ ሽታ ይሰማኛል፣ ይሸተኛል፣ ይሸተኛል። የአገሬ ሰው እንኳን ገብቶት እግዚአብሔር ሳይደግስ አይጣላም ይላል። ደግሶ ነው ብራዘር፣ ደግሶ ድል ያለ ድግስ ደግሶ። ስማ ይኸውልህ፣ ቃል ሲነገር ቃሉን እንደ እግዚአብሔር ቃል ስትቀበለው የእግዚአብሔር ያህል ይሰራል። አሁን እዚህ ቁጭ ብለህ የሰው ያህል ከተቀበልከ የሰው ያህል ነው የሚሰራው። ግን አንድ ነገር እነግርሃለሁ፣ የሚበልጥ ነገር ከፊት ለፊት ይመጣ። ለተሻለ ነገር ነው የዘጋው። ለቆንጆ ነገር ነው የዘጋው። የዘገየው ለሚበልጥ ነገር። እግዚአብሔር ልክ ነው፣ ልክ ነው። ያኔ ነው ልክ ነው እንደምትለው ያኔ አሃ ለካ ለዚህ ነው ያስጨነቀኝ ለመልካም ሆነልኝ እንዳለ ለበጎ ለመልካም ለቆንጆ ለአማረ ለሚበልጥ ነገር ያስጨነቀ ለዛ ጉዳይ እንደሆነ። ከዚህ በኋላ የቀራችሁ ህይወት አልፋችሁ ከመጣችሁት ህይወት ጋር ሲነጻጸር በጣም ቀላል። ከባዱን ሲዝን አልፋችሁታል። መጥፎውን ታይም ተሻግራችሁታል። በፈለጋችሁት ካልኩሌሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ፣ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። ይኸውላችሁ እኔ ዛሬ ትንቢት ተናገርኩኝ። እንደዚህ የተያዘባችሁ ሰዎች ሲለቀቅ የእግዚአብሔር ደስታ በላያችሁ ላይ ሆና የሚበልጥ ነገር እየመጣ ለተሻለ ነገር ነው የዘጋው። ለተሻለ ነገር ቃሉ የሚለው እንደዚህ ነው። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው። በዓለም ላይ የኢዮብን ሴት ልጆች የሚመስል ቆንጆዋል የለም። በፈለከው መመሰኛ። ለዚህ ነው ይሄ ነገር ከመምጣቱ በፊት ኢዮብ እንደዚህ አለ፣ አዳኜ ሕያው እንደሆነ እኔን ለመዳን አንድ ቀን በምድር ላይ እንደሚቆም ግን አውቃል። የማልፍበትን ሁኔታ ምክንያቱ ምን እንደሆነ ባላውቅም፣ ለምን እንደከለከለኝ፣ ለምን እንደወሰደብኝ፣ ለምን ክብሬን እንደገፈፈው ባላውቅም፣ ነገር ግን አውቃለሁ አዳኜ ሕያው እንደሆነ ታውቃለሁ። እሱ ደግሞ የሚታመኑበትን ያውቃል፣ የሚደገፉበትን ያውቃል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚከርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ። ታውቁታላችሁ ይሄን ቃል። አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሜን በሉ በደንብ አድርጋችሁ። ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ለተሻለ ነገር አዘጋጅቶላችሁ እንደዘጋው የሚበልጥ ነገር አዘጋጅቶላችሁ እንደከለከላችሁ። አንዳንድ ሰዎች ለምሳሌ ማግባት ስትችሉ ያላገባችሁ ሰዎች ለሰይጣን ጉዳይ የሆነ አንድ ጸጉርሽን ይዞ እንዲህ ከሚያደርግ ሰው ቢቀር ይሻላል። አሜን በይ፣ አሜን በይ በደንብ አድርግ። በኢየሱስ ስም እኔ ከዚህ ቀን ጀምሮ በእናንተ ሕይወት ላይ ትእዛዝ አወጣለሁ። ከነገ ማለዳ ጀምሮ እስከማታውቁት ቀን መጨረሻ ድረስ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ከወንድሞቹ ይልቅ የደስታን ቅባት ቀባው ተብሎ እንደተጻፈ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ዘገየብኝ፣ ቆየብኝ፣ ከለከለብኝ ብኝ ብቻ እንኳን እንዲያረገብኝ ብትሉ ሰዎች ከአንድ ከሁለት ከሶስት ዓመት በኋላ የሚበልጠው ነገር እጃችሁ ላይ ሰጥቷችሁ ያኔ ደግሞ እንዴት ትላላችሁ? እንኳን ዘጋብኝ፣ ለሚበልጥ ነገር ነው የዘጋብኝ ትላላችሁ።
ለተሻለ ነገር ነው የዘጋም ትላል። አሜን ነው። እና ሰይጣን ሊያስለቅሳችሁ አይችልም። ዛሬ በ2017 ሰይጣን ሊያስለቅሳችሁ አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል። አምላኬ የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታየኝ ነገ የምጠብቀው ግን አንድ ነገር ነግራለሁ። በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር። የምትቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሁለተኛ ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም፣ እያስመለጣችሁ ነው። እግዚአብሔር እያመለጣችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከንባልባችሁ ከስብራት ከውድቀትና ከአፍረት ከማጠብቁት ካያሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው። እግዚአብሔር ይዘጋባችሁ፣ ይዘገይባችሁ፣ ይከለክላችሁ እያስመለጣችሁ እንደሆነ ሲገባችሁ ደስ ይላችኋል። እያመለጣችሁ አይደለም ወዳጆቼ። ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። ብራዘር እግዚአብሔር ሲያስባችሁ ኤጅ ይዳዝማት ምንም ለውጥ አያመጣም። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማችኋል። ልጅ ወልዶ ለመሳም እድሜ ማተር አያረግም ወዳጆቼ። ተክሎ ለመብቀል ዘርቶ ለማጨድ ወጥቶ ለመግባት እድሜ ማተር አያረግም። የእግዚአብሔር ጉብኝት የእግዚአብሔር ሰዓት ለሕይወታችሁ ይምጣ እንጂ ስንቶቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ እግዚአብሔር ከአጭበርባሪ ካስመሳይ ከአታላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር። ሄይ ማታካቻታኒቫ እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት። ዘግይቶ ነው እግዚአብሔር አምላክ አይናችሁን ከእንባ ልባችሁን ከስብራት የሚጠብቀው። መጨረሻችሁን የሚያሳምረው እግዚአብሔር አምላክ ብዙ የማታውቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ፣ የተዘጋውን ለማስከፈት የሄደውን ለመመለስ። እንደውም መጽሐፍ ሲናገር እንደዚህ አለ፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸዋል። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ ሪል ሰዎች ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢዬን የከበበኝ አስመሳይ ነበረ፣ አታላይ ነበረ፣ እኔን ሳይሆን እኔን የፈለገ ነበረ። አሃ እንኳን ዘጋኸው ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሐቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄሎ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም የልቤን ለልቧ እናገራለሁ እንዳለ የሚያባብልህ ወደ ምድረ በዳ የሚወስድ ለመሰለ የልቡን ለልብህ እንዲነግርህ ኳይት ታይም ያስፈልጋል። የዝምታ ጊዜ፣ የጸጥታ ጊዜ። ከግርግሩ መውጣት አለብህ፣ ከጭቅጭቁ መውጣት አለብህ። ስልክህን 24 ሰዓት እስኪግል ድረስ ከሚያስጮሁ ሰዎች መውጣት አለብህ እና ይዘጋውና ሰዎቹን ከሕይወትህ ላይ ይዘጋቸዋል። ሄሎ ሀብቴን አጠፋው፣ መንገዴን ዘጋው፣ ክብሬን ገፈፈው፣ ተስፋዬን ነቀለዋል። ሀብት ሲጠፋ ተስፋ ሲነቀል መንገድ ሲዘጋ
እንግዲያውስ ምን ቀረልን ብለው ሰዎች ይታጠፋል። የዛ ጊዜ ይመቸዋል። የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁ አትሄድለትም። አንተ ተመችቶሃል፣ ጨዋታው፣ ቀልዱ፣ ብዙ ነገሩ ተመችቶሃል። ስለዚህ እግዚአብሔር አምላክ ዘግይቶ ከልክሎ ወስዶ እግዚአብሔር አምላክ በጠበቀው ሰዓት ሳይሆን ራሱ ጊዜ ህይወትን ሊያስገርመው ደግሞ ይገርማል። የሆኑ ሰዎች ከህይወት ኢዮብ እንደዚያ ዘመዶቼን፣ ጓደኞቼን፣ ወዳጆቼን ከኔ ያራቃቸዋል። ምክንያቱም በአንተ ህይወት የማንም እጅ እንዳይኖርበት እግዚአብሔር ይገርምሃል። ህይወትህ እጅ ሲል አይወድም። የሰው እጅ ሲኖርበት አይወድም። እጅ ሲበዛበት አይወድም። እጅ የበዛበት ህይወት ለምስጋና ደስ አይልም፣ አይመችም። ለምስጋና እጅ የበዛበት ህይወት ለምስጋና አይመችም። ይገርምሃል። እጆችን ሁሉ እንደ ገለባ ይሰበስባቸውና አምላክ እግዚአብሔር ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን ከዛስ በንስር ክንፍ ተሸከመው፣ ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል። ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በል እባክህ። የእግዚአብሔር እርዳታ ወደ አንተ ይመጣል። አሜን በል። ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአንድ ዓመት ስራ አጣችሁ የተቀመጣችሁ በረከት፣ ስኬት፣ ደስታና ተድላ እያመለጣችኋል ነው። እግዚአብሔር ቁጭ በል ሲለው እግዚአብሔርን ሰምቶ የተቀመጠ ሰው በረከት አምልጦት አያውቅም። ከውድቀትና ከርግማን ከመዓትና ከለቅሶ አምልጦ እንጂ። ቀላሉ መንገድ እያለ በከባዱ መንገድ ከመራ እግዚአብሔር ልክ፣ አጭሩ መንገድ እያለ በረዥሙ መንገድ ከመራ እግዚአብሔር አዋቂ ነው። ልክ ዊዝ ኖ ሪዝን በረዥሙ መንገድ በከባዱ መንገድ አይመራህም እግዚአብሔር። ወዳጆቼ ከግብፅ ወጥተው ከነዓን ለመግባት አጭሩ መንገድ፣ ቀላሉ መንገድ እያለ በከባዱ መንገድ መራቸው እግዚአብሔር። ኤርትራን የሚያክል ግዙፍ አስፈሪ ፍጥረት ከፊት ለፊታቸው እያለ እግዚአብሔር በዛ መንገድ ሲያመጣቸው ሳያውቅ ይመስላል። አውቆ እኮ ነው። ከፊት ለፊታቸው ያለው መቃብራቸው ሳይሆን የጠላቶቻቸው መጥፊያ ወይባል እንደሆነ እግዚአብሔር በደንብ ያውቃል። እና እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። በሰው መሃል መሆን እያለ ከሰው ውጪ ሲያረግ ልክ ነው። የሆኑ ሰዎችን ከህይወት ሲያረቃቸው ስሙ ይሄን የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዙ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እስቲ ከኔ ጋር በሉ እግዚአብሔር ትክክል ነው። ሁሉ ለበጎ ነው። ማን ይቀራል? እንባው ፈሶ ይታበሳል። እያስመለጣችሁ ነው። እግዚአብሔር ነገር እያመለጣችሁ አይደል? ሶስተኛ እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታ ሁሉ መሰረት፣ የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ትህትና ማለት በአጭር አማርኛ እህል የሞላ ጆንያ አፉ እንደሚታሰርበት ክር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል። እና እግዚአብሔር የሚዘጋው፣ እግዚአብሔር የሚዘገየው፣ እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ ሊሆን ስለሚፈልግ ነው። ሀምብል ያረግ ስለሚፈልግ ነው። ይሄ ባዱን ነገር ላጥላጥላ ተቀጣቀጣ ምናምን ታረገውና ሮጥ ብለህ ከባዱ ነገር ይሆንና ቀላሉ ነገር አታግለ የት ነው ከባድ ነገር በህይወቴ ውስጥ ሆነው ይሄ ቀላል ነገር ለኔ እንደዚህ ይታገለኛል ብለህ እስክትደርስ ደርሳል። እግዚአብሔር ይገርማል። በጣም ትልልቅ ጥያቄ ጠይቀኸው ይመልስልሃል። ትንንሹን ነገር ደግሞ ይዝና ያዘገይብሃል። ለምንድን ነው ይሄን የሚያደርገው? ሀምብል እንድትሆን ስለሚፈልግ፣ ትሁት እንድትሆን ስለሚፈልግ። እግዚአብሔር ሲዘጋው ዘገይ ሲከለክላችሁ ትሁት ትሆን ሊያበስልልህና ሊያበስልህ ነው። እግዚአብሔር የሚከለክል የሚዘጋብህ የሚዘገይ የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ ያገሬ ሰዎች ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንድትበስል እግዚአብሔር ያዝ ያረገዋል። ሊያበስልህ እኮ እግዚአብሔር። እኔ ያው ከኳስ ከጨዋታ ከምናምን ሮጬ ስመጣ ወይም ከትምህርት ቤት ስመጣ እናቴ ቶሎ ምግብ እንድትሰጠኝ ኤክስፔክት አረጋ። አንዳንድ ጊዜ ርቦኛል ልጦኛል እንደሮጥኩና እንደገባው እንጀራው ቀርቦ ወጡ ተደርጎ ትሪው ላይ ነው መውጣት ምፈ እኔ በጣም ርቦኝ፣ እናቴ ደግሞ ወጡን እሳት ላይ ጫርጋው ሌላ ጭራሽ ዳንቴል ሁሉ ትልቅ ኪሮሽ ሁሉ እንዲታርጥ አቤት። አንድ ጊዜ ጠየቅኳት፣ ለምን ነው ወጡን እሳት ላይ አስቀርሻ ቆይኛል አልኩ። ባለሙያ ያልሰራው ወጥ ታውቃላችሁ። ወጡን ሳወጡት ውሃው ከእንጀራው በታች ይፈሳል። ጌታ ሆይ ጣና ነው በለኝ፣ ጫሞ ነው በለኝ፣ አባያ ነው በለኝ እስክትል ድረስ ከእንጀራው በታች ውሃው ጌታ ሆይ ጎርፎ ነው ሊወስድ ነው በለኝ እስክትል ድረስ ውሃው ይፈሳል። እና እናቴ እንደዚህ አለችኝ፣ ውሃውን እስኪጨርስ ነው አለች። ሄሎ ስዊት እንዲሆን ህይወታ ውሃውን እስኪጨርስ አንዱ ብስል አንዱ ጥሬ እንዳይሆነው የከለከላችሁ የያዘባችሁ የዘገየ ሰው በቁስሉ ውስጥ ጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ። ለበዳዮች መጸለይ እስክትችል ድረስ እግዚአብሔር ኢዮብ ትሁት አድርጎት
ጻድቅ ጓሆል መስጫኝ ያው እንደው እኔን ለመርዳት በምድር ላይ ደሚቆም ፈሪሃ ልክ ከዚህ በኋላ ይገርማል። ልጅነቴን የሰጠው ጌታ በእኔና በእናንተ መካከል ይፍረድ። አምስተኛና የመጨረሻ እግዚአብሔር የሚከለክላችሁ የሚዘገይባችሁ የሚይዝባችሁ የሚቆይባችሁ እግዚአብሔር ትክክል ይሁን ሲሆን ምክንያቱም አምስተኛ ሰርቶ ሊሰራችሁ ስለሆነ በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ መጥፋት ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ የዘገየባችሁ። ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ ይራ ታስታውሳላችሁ። ወይም የሃይስኩል ተማሪ ሆኜ በማጠና ጊዜ ከማያ ክፍሌ በመስኮት ይዩ በኩል አዛፍ ኃይለኛ ንፋስ ሲነሳ የሚነሳው ንፋስለት ነገር አለ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደርጋል። ቀጥሎ ግን የሚሆነው ነገር እንደዚህ ነው። ከዛፉ ላይ ህይወት የሌላቸው የደረቁ ቅርንጫፎችና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው ሰርቶ ሊሰራባችሁ እግዚአብሔር አምላክ በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራ ቢሰራብን ከስሯል እንጂ አላተረፈምና እግዚአብሔር አምላክ ሰርቶ ሊሰራብን ስለሚፈልግ ነክቶ ሌሎች በእኛ በኩል ይነካ ስለሚፈልግ ይነካና መጽሐፍ ነገር ያዕቆብ ሌሊት ሙሉ ታገለ። ከዛስ እንደዚህ ሆነ። ምንድን ነው የምትታገለኛ? ካልባረከኝ አልለቅህም። በረከት ብዛት ሳይሆን የማን ለውጥ ሆነ። ያዕቆብ ስለገባ ሲወጣ አጭበርብሮ ወጥቷል፣ ሲመለስ አጭበርብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል፣ ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑን ሽሉ ያነካው። ቀጥ ብሎ ሄደ የነበረ ሰው እያነከሰ ሄደ። እግዚአብሔር ነካው። እግዚአብሔር መሄኝን አጅቡት አምላኩን አይ ወዳጆች ስማችሁን የትላንትና አሮጌ መታወቂያችሁ ከህይወታችሁ ላይ ሲነሳ በአዲስ ማንነት ወደ ታየላችሁ የህይወት ከፍታ ሲፈልግ እግዚአብሔር ሰርቶ ሊሰራ የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። የዘገየባችሁ ሰርቶ ሊሰራባችሁ ነው። የያዘባችሁ እግዚአብሔር አምላክ እናንተን ሰርቶ በእናንተ ሊሰራባችሁ ስለፈለገ ነው። ኢዮብ ከበሽታው ከሀብቱ ማጣት ከልጆቹ ሞትም በላይ በኢዮብ ህይወት የተማሩት በደረሰበት መከራ ሳይሆን ከመከራ ሲወጣ ከመከራው በፊት ስለ እግዚአብሔር የነበረውን አንደርስታንዲንግ ሳያስነካ በመውጣቱ ነው። ኢት ኢዝ ዘ ሜን ፖይንት። ምክንያቱን ማወቅ ፈልጉ ሰዎች መንገዴን ለምን ዘጋው? ሀብቴን ለምን አጠፋው? ክብሬን ለምን ገፈፈው? ለምን ዘገየብኝ? ለምን ያዘ? ለምንድን ነው እንደ ብርቱ ጠላት የቆጠረኝ? እግዚአብሔር ለምን ያመደኝ? ምኑ ጋር ነው ያልተግባባ ነው? እኔና እግዚአብሔር የምትሉ ሰዎች ኢዮብን ብሏል። እኔ እናንተ ያልተግባባንበት ቦታ ንገር። ምንድን ነው ያልተግባባን? እንደውም እንደዚህ ይላል፣ አንተ በአመፀኛው እቅድ እየተደሰተ በእጅ ስራ ስቃይ ትደሰታለህና የአመፀኛውን ሰው እቅድ እየተቀበልክ የሚፈራ ሰው ስቃዩ ያስደስታል። ብጠራህ መልስልኝ። በሰልፍ ብርቱን ከራከር ዘንድ ቃላት መር ዘንድ አልችልም። ጻድቅ እንኳን ሁሉ መልስ። ወዳጆች ለምን ዘገየ? ለምን ያዘባችሁ? እግዚአብሔር ተስፋዬን ነቀሉ የምትሰዎች ተስፋ አርኪ ልቤል ይየትነር አይኔ ይየትሉ ሰዎች ይሁን እኔ ሰዎች ይረዷችሁ እየቻሉ ያይረዷችሁ የሚያረጋው ተስፋችሁን የሚነቅለው እግዚአብሔር አላክ ሰዎችን ከእናንተ ህይወት የሚያወጣው ሰርቶ ሊሰራባችሁ ባለ ብዙ ምስክርነት እንድትሆኑ የምትናገሩት ነገር እንዲኖራችሁ የምታወሩት ነገር እንዲኖራችሁ እግዚአብሔር መልካም እግዚአብሔር ጋምላ ሴ አሜን አሜን። የዛን ጊዜ መጽሐፋችሁን እንኳን እንደዚህ አርዝ እንደዚህ ይዛ አቤት ይሽሩን ሆይ በሰማያት ላይ ረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። ፕሬዝ ጋድ ሃሌሉያ። እንኳን ዘገየ፣ እንኳን ያዝከው፣ እንኳን ዘጋው። ለካ ለዚህ ነው ለሚበልጥ ክብር፣ ለተሻለ ሹመት ለካ ክብር ደግሰ ነው፣ ሹመት ደግሰ ነው። እኔ የሚያጨበጭብ ሰው ካለ ክብር የደገሰላችሁ፣ ሹመት የደገሰላችሁ፣ ከፍታ የደገሰላችሁ እሺ ልንገራችሁ፣ እየመረቃችሁ ነው የምትሞቱ። የመረቀ ብሌስ እያረጋችሁ እየተማረራችሁ አይደለም የምትሞቱት። እየመረቃችሁ እየዘመራችሁ እንደ እግዚአብሔር ያለ ማንም የለም። ሰይጣን ጠላቴ ሆይ ደስ አይበል፣ ብወድቅ እንኳን እነሳ፣ በጨለማ ብቀመጥም ጌታ ብርሃን ደስ አይበል። ዛሬ ከዚህ ቤት እንድትወጡ እንፈልገው እንደዚህ ደስ አይበል። በምክንያት የተሻለ ነገር ተዘጋጅቶ ሰርቶ ሊሰራ ነው። ነገሬን ሊያበስለው ነው። እግዚአብሔር ተናግሮኛል፣ የተሻለ ነገር አዘጋጅቶልኛል ሚል ሰው ያጨበጭባል። በደም መንገድ ላይ የሚሄደው ሰውዬ ይስማ። ፉጨት፣ ጩኸት ለአምላካችን ለእግዚአብሔር